ልጅሽ ብቻ እኮ አይደለችም። የልጅሽ ጓደኞች የሆኑ ሰዎች ያንቺ ልጅ ጓደኛ ናቸው መባል እኮ ያፍሩ ነበረ። እናውቃለን። ይሄ የሩቅ ታሪክ አይደለም እኮ። ልጅሽን ታያት። የልጅሽ ጓደኞች የአንቺ ልጅ የሷ ልጅ ጓደኞች ናቸው መባል አይፈልጉም። ዋይ የዓለማችን ሚዲያ ላይ የምናውቃቸው ክብሯን ያልጠበቀች በጣም ቅሌታም የልጇ ባል ደፈረኝ ብላ ሊደፍረኝ ሻፈደብኝ ብላ አደባባይ ላይ የምታወራ እቃው እችን ነው የልጅሽን ባል እጩጩሊ ካሮት በሽንት ቤት ቀዳዳ አይተሽ ሚዲያ ላይ ስለ ልጅሽን ስላስረገዘው ዛሬ ስላቀፍሻቸው እነዛ ህፃናቶች አባት ሽንት መሽኛ ትልቀትና አናሳነት አደባባይ ላይ ለኢትዮጵያ ህዝብ ወጥተሽ የምታወሪ አለፍ ሲልም ደግሞ የልጄ ባል እቃው ቆመበት ሶፋ ላይ ተቀምጦ ሊደፍረኝ ነበረ ብለሽ የተናገርሽ ከዛም ደግሞ ራቅ ብለን ስንሄድ ልጄ ትምህርት አይገባትም ልጄ ሸርሙጣ ትሆን ነበረ ብለሽ ስለ ልጅሽ ስትመሰክሪ እኔ ነኝ አንቺን ቁጭ ብዬ ያሳደግኩሽ ወርውሬሽ ነው የመጣሁት ጥዬሽ ነው የመጣሁት እኔ ነኝ ልጅ ማሳድገው ብለሽ ስትናገሪ የነበርሽ የክፍለ ዘመናችን የሚዲያ የምናውቃቸው እናቶች ባለጌ የሚለው ቃሉ ብቻ አይደለም ባይዘው ቃሉ ብቻ አይደለም የኢትዮጵያ ህዝብ በሚዲያ ስለደነቆረ ሾርት ሚሞሪ ስለሆነ ዛሬ አንቺም እናት ነሽ እንደ እናት አዎ እናት ነሽ ተብለሽ የምትጠሪ ስለ ልጅ አያያዝ ስለ ልጅ አስተዳደግ አንቺ ለኔ መልስ ሰጫለሽ አንቺ ልጅሽን ስትያት የነበረው ሸርሙጣ ትሆናለች ነው ያልሽኝ ሸርሙጣ እንዳትሆን ይሆናል እኔ ቁጭ ብዬ ልጄን ማሳደጋት እዚህ ጋር እሺ ልጄን ቁጭ አድርጌ ጥያት ማሪዳው ልጄ መጥፎ ልጅ እንዳትሆን እኮ ነው ልጅን ይዞ ሰድቦ ማሳደግ ቀጥቶ ማሳደግ ይቀላል ልጅሽም ገና በ10 ምናምን አመቷ ሸርሙጣ ትሆን ነበረ ወንድ ትወዳለች ብሎ መመስከር ይቀላል እስኪ ይሄንን ንገሪ አንቺ ነሽ አሁን ስለ እናት የምታወሩ ስለ እናትነት አንቺ ነሽ ስለ እኔ ልጅ አያዝ የምትነግሪ አንቺን የነካ አምላክ ነው አዋረዳት የምትይው እኔ እኮ ነገም ከነገ ወዲያ ልጄን ሰድባታለሁ ማለት የምፈልገው ነው እላታለሁ ቢኮዝ ልጄ ናት የማሳድጋት እኔ ነኝ ጥያት የመጣው ወይንም ደግሞ ብር የምሰራባት ልጅ አይደለችም በነገራችን ላይ ተጠንቅቄላት ሳስቼላት